አዛኝ የሆነ አምላክ ነው ብሎ ነገራቸው። ወሂየ ተጅሪ ቢሂም ፊ መውጅን እርሷም ላይ እየመጣ ያለ ገና እየሄደች እያለ እርሷ ወናዳ ኑሑን ኢብነሁ ኑሑም ልጁን ጠራ። ያ ቡነየ እርከብ መዐና ልጅ ሆይ ና ከኛ ጋር ተሳፈር አለው። ወላ ተኩን መዐል ካፊሪን ከካህዲያኖች ጋር አትሁን እባክህና ተሳፈር ከኛ ጋር ውጣ አለው። ልጇን በጣም ማለት ቃለ ሰአዊ ኢላ ጀበልን ያዕሲሙኒ ሚነል ማ ከዚህ ከማዕበልማ እቺ መርከብ ልታድን አትችልምና ከማዕበሉ ሊያድነኝ ወደሚችል ወደምተርፍበት ወደ ተራራው በወጣ ይሻለኛል፣ ወደዚህ ያወጣለሁኝ አለ። ቃለ ላ ዓሲመ ልየውመ ሚን አምሪላህ ኢላ መን ረሒም ልጄ ሆይ ዛሬ አላህ ያዘነለት ሰው ካልሆነ በስተቀር ከአላህ ቅጣት ማንም ሊያመልጥና ሊጠበቅ የሚችል የለም፣ እባክህና ግባ ነው። ወሓለ በይነሁማ ልመውጁ እና ውጣ አልወጣም እየተባባሉ በመካከላቸው ማዕበሉ መሀል ላይ ገባ። ወሓለ በይነሁማ በመካከላቸው ሰንጥቆ ገባ አልመውጅ ማዕበሉ። ከዚያስ ፈካነ ሚን አልሙግረቂን ልጁም ከሰመጡትም ሆነ። ወቂለ ተባለም ያ አርድ ብለዒ ማእኪ ወያ ሰማኡ አቅሊዒ ወጊደ ልማኡ ወቁድየ ልአምሩ ወስተወት ዐለ ልጁዲ ወቂለ ቡዕደን ልልቀውም ዛሊሚን። አላህ ስብሓነ ወተዓላ አዘዘ። ሰማይ ውሃሽን አውጪ አውርጅ አላት። ምድርን ውሃሽን አውጪ አላት። እንዳለ ኃይለኛ ማዕበል ተቀላቀለ በዓለሙ ላይ ዓለምን ያጥለቀለቀ ማዕበል ተላከ። ከዚያ በኋላ ወቁድየ ልአምር ነገሩም ተፈጸመ። በቃ አለ ቅጣቱ በቃ ተካሄደ፣ አለቀ። ወስተወት ዐለ ልጁዲ እያለ አምላካችን አላህ ጀልባዋም ጁድይ በሚባል ቦታ ላይ ኢራቅ ላይ አረፈች። ወቂለ ቡዕደን ሊልቀውም ዛሊሚን ነፍሳቸውን በክህደት ለበደሉ ሰዎች ከእኔ እዝነት ይራቁ አለ አላህ ሱብሓነሁ ወተዓላ። ራቁ፣ ተቀጡ ነው። በዚህ ጊዜ ኑህ ዓለይሂ ሰላም ግን አንጀቱ አልቻለም። በቃ ልጁን አስታወሰ። በዚያ ሁሉ ሁኔታ ሳለ በአላህ ላይ ያለውን ተስፋ ተመልከቱ። ያ ሁሉ ማዕበል መጥቶ ወስዶት ምናምን እያየ ግን አላህ ሁሉን ቻይ ነው፣ ከፈቀደ ያድንልኛል ብሎ ተስፋ ሳይቆርጥ አላህ ሊጠይቅ ነው። አንተ ልጅህ ማዕበል ውስጥ ገብቶ እያየህ በቃ አልቆለታል ብለህ ተስፋ ቁርጥ አይደል እንደምትቀምጠው። ለነቢያቶች ጋር ተስፋ መቁረጥ የሚባል ነገር የለም። ተስፋ መቁረጥ ከሚባለው ቋንቋ በላይ የአላህን ኃይል ስለሚያውቁ ማለት ነው። አላህ ሁሉን ቻይ እንደሆነ ያውቃሉ። ልጁ ሲሰብት እያየ ልጄን አሳየኝ አድንልኝ ብሎ ሊጠይቀው ነው። ተመልከቱ። ማ ሀዘ ልየቂን ያ ጀማዓ። ይህን ያክል ኃይለኛ የቂን ያላቸው ምን አይነት እምነት ውስጣቸው ላይ ቢኖር ነው? ሙሳን አይታችኋል። ከኋላ ፊርዓውንና ሰራዊቶቹ ሰይፋቸውን መሳሪያቸውን ይዘው ተከትለዋቸው እየተያዩ ከእስራኤላውያን ጋር እስራኤላውያኖች በቃ አለቀ ኢና ለሙድረኩን ሲሉ ሙሳ ዓለይሂ ሰላም ቃለ ከላ ነው ያላቸው። አይ በፍጹም ለይሰ ልአምሩ ከማ ተቁሉ እናንተ እንደምትሉት አይደለም፣ በፍጹም አያገኙንም ይላቸዋል። እንዴ ደርሰውብናል፣ እያዩን እኮ ነው፣ ያው ከጀርባ ናቸው እያሉት እነ መዕየ ረቢ አላቸው። ከእኔ ጋር ጌታ ያለ እያልኳቸው አትሰሙም እንዳላቸው እኔ ጋር ጌታ ያለ አላቸው። ያ ሰላም ሰያህዲን እርሱ አሁን መንገዱን ያበጅልኛል፣ ዝም ብላችሁ ተመልከቱ አላቸው። ምን እንደሚያደርግለት አላወቀም። ሙሳ ግን በአላህ ላይ ያለው የቂንና በአላህ ላይ ያለው እርግጠኝነት እዚህ ድረስ ነው። በቃ ከፊት ለፊቱ ባህር አለ፣ ከኋላ ፊርዓውንና ሰራዊቶቹ አሉ። በዚህ ላይ ሙሉ ተስፋው ግን በአላህ ላይ ያለው ተስፋ በጣም ጠንካራ ነበር። አሁንም ኑህ ዓለይሂ ሰላም በአላህ ላይ ተስፋን አልቆረጠም። ወናዳ ኑሕ ረበሁ አለ። መርከቧ ከተረጋጋች በኋላ ኑህ አላህን መጣራት ጀመረ። ፈቃል እንዲህ አለ፣ ረቢ ኢነ ብሊ ሚን አህሊ ጌታዬ ሆይ ልጄ ከቤተሰቦቼ ክፍል ነው። ወኢነ ዋዕደከ ልሐቅ ቃልህም ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙ ልሓኪሚን አንተ የጥበበኞች ሁሉ ጥበበኛ ነህ አለ። ተመልከቱ፣ የዚህ አይነቱ የዱዓ አደራረግ ገራሚ የሆነ የዱዓ አደራረግ ነው። አሁን ምን አላለም? ልጄን አደለልኝ ብሎ ተጣርቷል። በቀጥታ አልተጣራም፣ ግን የአላህን ማንነት በመግለጽ እርሱን ተስፋ አደረገ በውስጡ ገብታቸው አለ።
ልክ አንዳንድ ሰው ለምሳሌ ወሊላሂ አልመሰሉል አዕላ መጥቶ ከፊት ለፊታችሁ እናንተ ሀብታም ከሆናችሁ ይህ ሰው ከእናንተ ሲከጅል ቀጥታ መጥቶ ጠይቀኝ ከሚላችሁና እንደው አንተ ቸረህ አንተ ያላደረክ ለሰው የለም ምናምን ብሎ ከዚያ በኋላ ጸጥ ሲል የትኛው ነው በጣም ክብር አድርጎ የጠየቃቸው? ይህ ሁለተኛው ነው። ይታችኋል። ቀጥታ መጥቶ ችግሩን ነግሮ እንዳው እንዲህ ነበር ስታይ ብለህ ክብር እንዳላሳየ ነው የሚያሳየው አይደል? ኑህ ዓለይሂ ሰላም ምን አደረገ? ወናዳ ኑሕ ረበሁ ኑሕም ጌታውን አላህን ተጣራ። ፈቃል አለ ረቢ ኢነ ብኒ ሚን አህሊ ጌታዬ ሆይ ልጄ ከቤተሰቦቼ ክፍል ነው አለ። ወኢነ ዋዕደከ ልሐቅ ቃልህ ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙ ልሐኪሚን አንተ የጥበበኞች ሁሉ ጥበበኛ ነህ። ቃለ ያ ኑሕ አላህ ገብቶታል። ኑሕ እየለመነው እንደሆነ ስለ ልጁ አሁን መልስ ልሰጠው ነው። ልጄ ከቤተሰቦቼ ነው ያለው አይደለ? ቤተሰብነት ለስንት ይከፈላል? ልጆች ለሁለት። አንደኛ የስጋ ዝምድና ቤተሰብነት አለ። ሁለተኛ የእምነት ቤተሰብነት አለ። ስንት ወንድም አላችሁ እናንተ? ሁለት ወንድም አላችሁ። አንደኛ የስጋ ወንድሞች አሉ አይደለ? ከእናት ከአባትህ ወይ ከእናት ወይ ከአባትህ የተወለዱ። ሁለተኛ ደግሞ የእምነት ወንድሞች አሉ። ስጋ ያላገናኘ ነገር ግን እምነት ያገናኘ ይወታቸዋል። አሁን ኑህ ዓለይሂ ሰላም ከቤተሰብ ነው እያለ ያለው ከምን አንጻር ነው? ልጁ ከስጋ አንጻር ነበር። አላህ ስብሐነሁ ወተዓላ ደግሞ ትክክለኛ ቤተሰብነት የስጋ ቤተሰብነት ሳይሆን የእምነት ቤተሰብነት እንደሆነ ሊገልጽለትና ቤተሰብህ አይደለም ልጅህ ሊለው ነው። ያቸው አይደለም። ቃለ ያ ኑህ ኑህ ወይ አለው ኢነሁ ለይሰ ሚን አህሊክ እርሱ ከቤተሰብህ ክፍል አይደለም አለው። ያሰላም ልጁ ሆኖ እያለ እርሱ ከቤተሰብህ አይደለም። ምን ለማለት ነው? በእምነት አይገናኙምና ነው። ልጁ ከሃዲ ነው፣ እርሱ አማኝ ነው። ኢነሁ ዐመሉን ገይሩ ሷሊሕ ለምን ካልክ እርሱ ስራው መልካም ያልሆነ ስራ ነበርና ነው። ያችሁ ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም እውቀት በሌለ ነገር ላይ አትጠይቀኝ ደግማ አለው። ኢኒ አዕዙከ አን ተኩነ ሚነል ጃሂሊን እኔ ከማይማኖች እንዳትሆን እገስጽሃለሁኝ እመክርሃለሁኝ አለ። ወዲያው ኑህ ዓለይሂ ሰላም ደነገጠ። ቃለ ረቢ ጌታዬ ሆይ አለ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም እውቀት የሌለኝን ነገር አንተን ከመጠየቅ በአንተ እጠበቃለሁኝ አለ። ተመልከቱ፣ ወዲያው ወደ አላህ ሸሸ። ወዲያው ወደ ማን ሸሸ? ወደ አላህ ስብሓነሁ ወተዓላ። ኧረ እንደው በአንተ እጠበቃለሁ ድጋሚ አላነሳም ይሄን ጥያቄ። ወኢላ ተግፊር ሊ ወተርሐምኒ አኩን ሚነል ኻሲሪን። ትልቅ ስህተት እንደሰራ አሰበው ኑህ። ምንም እኮ ስህተት አልሰራም። ተመልከቱ፣ ኃጢአትን አድርጓል አላደረገም? ወዲያው ግን ምን አለ? ወኢላ ተግፊር ሊ ወተርሐምኒ የማትምረኝና የማታዝንልኝ ከሆንክ ግን ለኩንና ሚነል ኻሲሪን ከከሰሩ ሰዎች እሆናለሁኝ አለ። አኩን ሚነል ኻሲሪን ከከሰሩ ሰዎች ሆነ። ቂለ ያ ኑሕ እህቢጥ ቢሰላም ሚና ወበረካትን ዐለይከ አለ አላህ። ኑህ ሆይ እህብጥ ውረድ አለው ከመርከቡ። እንግዲህ ኑህ ዓለይሂ ሰላምን ውረድ አለው ከመርከቡ። ቢሰላም ሚና ወበረካትን ዐለይክ ወዐላ ኡመም ሚመን መዐክ ከእኔ በሆነ ሰላም በአንተ ላይ ከእኔም በሆነ በረከት በአንተ ላይ እና እንዲሁም ደግሞ ከአንተ ጋር ባሉ ትውልዶች ላይ ሁሉ ነው። ከእኔ የሆነ በረከት ማለት ነው አላህ ስብሓነሁ ወተዓላ እነዚህን ዳግም ሊያበዛቸው ነው፣ ሊባርካቸው ነው። አላህ ስብሓነሁ ወተዓላ በረከት ሊኖር ያለባቸው። ምክንያቱም መርከቧ ላይ ያሉት ሁሉ ምንድን ናቸው? አማኞች ናቸው። ለኑህ ያመኑት ህዝቦች ናቸው። ስለዚህ ሁለተኛው ትውልድ ነው። ያ የመጀመሪያው ትውልድ የአደምና የሐዋ ትውልድ ነው እስከ ኑህ ድረስ። ከዚያ በኋላ ሁወል አቡ ታኒ ዑለሞች ምን ይላሉ? ሁለተኛው አባት ነው ኑህ ይላሉ። ምክንያቱም የሁለተኛው ትውልድ የተራባው ከኑህና ከእርሱ ጋር ካሉ መርከቧ ላይ ካሉ አማኞች ብቻ ነበረ። ወኡመሙን ሰኑመቲዑሁም ሱመ የመስሁም ሚና ዐዛቡን አሊም። ከነዚህ ከትውልዶች ደግሞ ጸጋዬን አጣቅማቸዋለሁኝ ከዚያም በኋላ ከእኔ የሆነ አሳማሚ የሆነ ቅጣት ያገኛቸዋል አለ። ያ ማለት ከነዚህ ከመርከቡ ላይ ካሉት አማኞች ወደፊት ቀስ በቀስ ደግሞ ክህደት ላይ የሚገቡ ይኖራሉ። ቀስ በቀስ ሰይጣን በመካከላቸው ስራውን ይሰራል። ባዕድ አምልኮ ውስጥ ይገባሉ። ከዚያ እንደገና ሌላ ነቢይ ይልካል። ማን ተላከ? ከኑህ በኋላ ሁድ ተላከ። ሁድ የኑህ ዓለይሂ ሰላም የልጁ ልጅ አካባቢ ነው።
ትልከ ምን አንባኢ ልገይቢ ኑሒሃ ኢለይክ፣ ይህ ከሩቅ የሆነ እውቀት ዜና ነው ወደ አንተ የማስተላልፍልህ ሙሐመድ ይላቸዋል። ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ፣ ይህን ታሪክ አንተም ህዝቦችህም ከዚህ በፊት አታውቁትም ነበር አላቸው። ስለዚህ ቁርአን የመጣው ከእርሳቸው አይደለም። ብዙ ሰው ምን ይሏቸዋል? ከሙሐመድ ነው የመጣው ይላል። ላ ከነቢ ስ ላ ስለም ማለት ምንም አታውቅም ነበር ይላቸዋል ቃል በቃል በቁርአን ላይ። ይህ የምነግረህ ታሪክ ያለፈ ዘመናት ታሪክና የእነርሱ ትርክት ነው እያለ ይነግራቸዋል። ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ፣ ይህን ታሪክ አንተም ህዝቦችህም ከዚህ በፊት አታውቁትም ነበር። ፈስቢር። አሁን ዋናው መልእክት እዚች ላይ ነው። የሚገርማቸው ሜት አድርጉት አንዴ። ፈስቢር አላቸው አላህ ስብሐነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ታሪኩን ከገለጸ በኋላ ታገስ፣ ኢነል ዓቂበተ ሊልሙተቂን፣ መጨረሻው እኔን ለሚፈሩ ሰዎች ነው። አንተ ደግሞ ከነዚያ ነህ፣ ለአንተ ነው መጨረሻው፣ አብሽር ታገስ እያላቸው ነው። ሱረቱል ሁድ ለምን እንደወረደ ታውቃላችሁ? ነቢ ሰለላሁ ዐለይሂ ወሰለምን ማጽናኛ ነው። በምን ጉዳይ? በግል ጉዳያቸው ላይ አይደለም። አላህ ባዘዛቸው ትዕዛዝ ዳዕዋ በማድረግ በማስተማር ላይ በጣም ከባድ መከራ ደረሰባቸው። መከራ ያም ይመጣል ይተፋባቸዋል፣ ያም ይመጣል የግመል እንግዲህ ልጅ ደፍቶባቸው ይሄዳል። ብዙ መከራ ደረሰባቸው ዳዕዋ ሲያደርጉ ወደ አላህ ሲጣሩ። ከአንተ በፊት እነዚህ ነቢያቶች ልክ እንዲህ መከራ ደርሶባቸው ነበር። ስለዚህ አንተም ታገስ እንደነሱ እያላቸው ነው። ታሪኩን ጨርሶ ምናለ መጨረሻ ላይ ፈስቢር፣ በቃ አንተም ታገስ ልልህ ፈልጌ ነው መልእክቱ። ኢነል ዓቂበተ ሊልሙተቂን፣ የመጨረሻውን ለሚፈሩ ሰዎች ነው። አየህ የመጨረሻው ለኑህና ከእርሱ ጋር ላሉት እንደሆነው ሁሉ አሁንም ለአንተና ከአንተ ጋር ላሉት ነው አላቸው። ይሄ ትንቢት ነው ራሱ። አላህ ታዲያ ይህንን በእርሳቸው ላይ ይህንን ፈጽሟል ወይ ትንቢቱን? አዎ። እነዚያ እርሳቸው ሲሳደቡና ሲያንቋሽሹ የነበሩ እና አቡ ጀህል የት ናቸው? ከምድር በታች። ታሪካቸውም ተረሳ። መጨረሻው ለማን ሆነ? ነቢ ሰለላሁ ዐለይሂ ወሰለም በዛች በተሳደዱባት ሀገር ላይ ተመልሰው ነገሱ፣ የበላይ ሆኑ፣ ትውልድን ሁሉ መሩ። ከዚያ በኋላ አያቸው አይደለ? ታገስ፣ መጨረሻው ለአንተና ከአንተ ጋር ላሉት እኔ ለሚፈሩት ነው ብሏቸው ነበር። ቃሉንም ፈጸመ። ያው ትንቢትን እየተናገረ ቁርአን ሲፈጸም ታያላቸው። ፈስብር ኢነል ዓቂበተ ሊልሙተቂን አለ። ቀጥል። አሁንም ስለሌላ ነቢይ ሊነግራቸው ነው። ወኢላ ዓድን አኻሁም ሁዳ ለቀጥሉ፣ ወደ ዓድ ነገዶች ደግሞ ወንድማቸውን ሁድን ላኩላቸው አለ። አላህ በየዘመናቱ ነቢያትን ይልካል። ነቢያት ያላከበት ዘመን የለም። ገብቷቸዋል። አላህ በቁርአን ላይ ሲናገር ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር አለ። አንድም ነቢይ የለም፣ አንድም ትውልድ የለም ነቢይ ያለፈበት ቢሆን እንጂ አለ። አላህ ዝም ብሎ ይሄን የምድር ሰው በከንቱ ፈጥሮ አልተወውም። በየዘመናቱ ነቢያትን ልኮላቸዋል። ነቢያትን መላክ የጀምረው አላህ በእስራኤል ህዝብ ላይ ብቻ አይደለም። የሆነ ቦታ ነጥሎ ለዚች ጎሳ ብቻ ብሎ ከዚች እንጂ ነቢይን አለክም የሚል አምላክ ይህ አምላክ አይደለም። አምላክ አላህ ስብሐነሁ ወተዓላ በሁሉም ዓለም ላይ ነቢያትን ልኳል። ምን ይላል አላህ? ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር፣ ሙሐመድ ሆይ አንዲትም ትውልድ አላለፈችም ከአንተ በፊት ነቢይ ያለፈባት ቢሆን እንጂ ያችን ትውልድ ይላል። በየዓለሙ ላይ አላህ ስብሐነሁ ወተዓላ ነቢያትን ልኳል። ይህ ነው። ስለዚህ ከኑህ በኋላ ማን ተላከ? ባዕድ አምልኮ በገባ ጊዜ ሁድን ላከዋል። ወኢላ ዓድን አኻሁም ሁድ አለ። ወደ ዓድ ነገድም ወንድማቸውን ሁድን ላኩላቸው። ታዲያ ሁድ ምን አስተማራቸው? ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አላቸው። ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም እና አላቸው። ኢን አንቱም ኢላ ሙፍተሩን፣ እናንተ የምትቀጥፉ እንጂ ሌላ አይደላችሁም አላቸው። ምን ማለት ነው የምትቀጥፉ? እነዚህን ከአላህ ውጭ አምላክ ብላቸው የምትሰይሟቸው የምትጠሯቸው የእናንተ ቅጥፈቶችና ፈጠራዎች እንጂ ሌላ እውነታ አይደሉም እያለ እያስረዳቸው ነው። ያ ቀውሚ ላ አስአሉኩም ዐለይሂ አጅራ ኢን አጅሪየ ኢላ ዐለ ለዚ ፈጠረኒ አፈላ ተዕቂሉን። ህዝቦቼ ሆይ በዚህ በማስተምራቸው አስተምህሮ ላይ ክፍያን አልጠይቃችሁም። ምን የእኔ ክፍያና ምንዳዬ በዚያ በፈጠረኝ ላይ በአላህ ላይ እንጂ በሌላ በማንም ላይ አይደለም። አታስተውሉምን? አታገነዝቡን? እያለ ያስተምራቸው ጀምር ማለት ነው። ቃሉ ያ ሁድ ማ ጅእተና ቢበይነትን፣ ሁድ ሆይ የሚገባ የሆነን ማስረጃ ልታመጣለን አልቻልክም በቃ ብለው አንቋሸሹት፣ ዝቅ አደረጉት። ወማ ነሕኑ ቢታሪኪ አሊሀቲና አን ቀውሊክ፣ እኛ ለአንተ ለዚህ ለንግግርህ ብለን አማልክቶቻችንን የምንተው አይደለንም አሉት። ወማ ነሕኑ ለከ ቢሙእሚኒን፣ እኛ ለአንተ አማኞች አይደለንም አሉት። ኢን ነቁሉ ኢላ እዕተራከ ባዕዱ አሊሀቲና ቢሱእ፣ ጭራሽ ምን አሉት? እንዳውም አማልክቶቻችን
በሆነ አደጋ ነገር አንተ ነክተዋል ብለን ነው የምናምነው። በቃ የሆነ በቃ አደጋ ድርሰውብህ ነው ጌቶቻችን አማልክቶቻችን አሉት። ልክ ነቢ ሰለላሁ ዐለይሂ ወሰለም ማስተማር በጀመሩ ጊዜ የወንድማችንን ልጅ የሆነ ነገር ነክቶት ነው እያሉ ስማቸውን ያጠፉ ነበር። አያቸዋል። ሁድንም ልክ እንዲሁ ተብሏል ያለፉት። ለአላህ ዝም ብሎ አይደለም፣ ይህን በከንቱ አይደለም የሚገልጸው። እርሳቸውም የተባሉት ነገር ስላለ ነው፣ ሊያስላላቸው ነው። ከአንተም በፊት ሁድን ልክ እንዲሁ ህዝቦቹ አማልክቶቻችን የሆነ አደጋ አድርሰውብህና ነክተው እንጂ ሌላ ምንም አይደለም እያሉ ሲሳለቁበት እንደነበረ፣ ሲያሾፉበት፣ ሙድ ሲይዙባቸው እንደነበሩ በነቢያቶች ላይ እየገለጸላቸው ኢን ነቁሉ ኢላ እዕተራከ በዕዱ አሊሀቲና ቢሱ ቃለ ኢኒ ኡሽሂዱ ላህ ወሽሀዱ አኒ በሪኡ ሚማ ቱሽሪኩነ ሚን ዱኒሂ ፈኪዱኒ ጀሚዐን ሱመ ላ ቱንዚሩን ኢኒ ተወከልቱ ዐላ ላህ ረቢ ወረቢኩም ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ ኢነ ረቢ ዐላ ኩሊ ሸይኢን ሐፊዝ ኢነ ረቢ ዐላ ሲራጢን ሙስተቂም። ታዲያ ሁድ ይህን ሲሉት ምን አላቸው? ሁድ ዓለይሂ ሰላም ኢን ነቁሉ ኢላ እዕተራከ በዕዱ አሊሀቲና ቢሱ ቃለ ኢኒ ኡሽሂዱ ላህ አላቸው። እርሱም እኔ አላህን አስመሰክራለሁ፣ እርሱ ምስክሬ ነው አላቸው። ወሽሀዱ እናንተም መስክሩ አኒ በሪኡ ሚማ ቱሽሪኩን እኔ እናንተ ከምታጋሯቸው አማልክቶች ሁሉ የጸዳሁ የጠራሁ ነኝ አላቸው። አያቸው አይደለ? እናንተ ከምታጋሩት እኔ የጠራሁ ነኝ አላቸው። ለምንድን ይህም በፊታቸው እየፎከረ የሚናገርባቸው ሁድ ዓለይሂ ሰላም? ምክንያቱም የእኛ አማልክቶች ናቸው ይሄን የነኩህ ምናምን እያሉ እያስፈራሩት ነው። አልፈራቸውም፣ ያው በጋር ከፊታቸው እናገራለሁ እያላቸው። አላህ ምስክሬ ነው፣ እናንተ መስክሩ ከፈለጋችሁ እናንተ በአላህ ላይ ከምታገሯቸው ሁሉ ያው ከፊት ለፊታቸው እነግራቸዋለሁ ከእነርሱ የጠራሁ ነኝ የጸዳሁ ነኝ አላቸው። አኒ በሪኡ ሚማ ቱሽሪኩነ ሚን ዱኒሂ ከእርሱ ውጭ የምታጋሯቸውን ሁሉ የጠራሁ ነኝ። ፈኪዱኒ ጀሚዐን ሁላችሁም አሁን እያያቸው እዚሁ በእኔ ላይ የምታደርጉትን ተንኮል አድርሱብኝ ይበሏቸዋል። አማልክቶቻቸው ምንም ሊያደርጉትም አልቻሉ። ስዕላ ስዕል ቀርጸውና ስለው ነው እነዚህ ሰዎች በዚያ እየፎከሩበት ነው። ገብቷቸዋል። እነዚህ ናቸው እንዲህ ያደረጉ እያሉት ነው። ያው ከፊት ለፊታችሁ ቁም ያለሁ የምትፈልጉትን አድርጉ አላቸው። ፈኪዱኒ ጀሚዐን ሁላችሁም በእኔ ላይ አደጋን አድርሱብኝ እስካላቸው ثم لا تنظرون ከዚያ ምንም አትጠብቁ አሁን እዚሁ አድርጉ አላቸው። ጊዜ አትስጡኝ አላቸው። ኢኒ ተወከልቱ ዐላ ላህ ረቢ ወረቢኩም እኔ ግን የእናንተም ጌታ በሆነው የእኔም ጌታ በሆነው በአላህ ላይ ብቻ ተጠግቻለሁ ተመክቻለሁ በእርሱ ላይ አላቸው። ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ አንዲትም ተንቀሳቃሽ ነገር የለችም እዚህ ዓለም ላይ የእርሷን ግንባር የሚይዛት ቢሆን እንጂ ያ ማለት በእርሱ ቁጥጥር የሆነች ቢሆን እንጂ አላቸው። ኢነ ረቢ ዐላ ኩሊ ሸይኢን ሐፊዝ የእኔ ጌታ በሁሉ ነገር ላይ ተጠባባቂ የሆነ ጌታ እኮ ነው እናንተ አላቸው። ያሰላም ያሰላም አማልክቶቻቸውን ድባቅ መታላቸው። የእኛ አማልክት ናቸው እንዲህ ያደረጉ ሲሉ እስኪ ሁላቸውም ተሰባስበው አሁን የሆነ ነገር ያደርጉኝ እዚሁ አላቸው። ጊዜ አይስጡኝ እዚሁ አይናቸው እያየ ያን ልታደርጉ አትችሉም። ምክንያቱም እኔ በአንዱ አምላክ ላይ የእኔም የእናንተም ጌታ በሆነው በአላህ ላይ ተመክቻለሁኝ አላቸው። ኢኒ ተወከልቱ ዐላ ላህ ረቢ ወረቢኩም ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ ኢነ ረቢ ዐላ ኩሊ ሸይኢን ሐፊዝ። ወለማ ጃአ አምሩና ትእዛዜን በመጣ ጊዜ አምላካችን አላህ ሱብሓነሁ ወተዓላ ነጀይና ሁዳ ትእዛዜን በመጣ ጊዜ ማለት የቅጣቱ ትእዛዝ የሁድ ህዝቦች እንዲጠፉ ዘንድ ማለት ነው። ነጀይና ሁደን ነፃ ወጣሁታል አዳንኩታል። ወለዚነ መዐሁ እንዲሁም ከእነዚያ ከእርሱ ጋር ያመኑትንም ነፃ ወጣኋቸው አዳንኳቸዋል። ቢረሕመቲን ሚና ከእኔ በሆነ እዝነት። ወነጀይናሁም ሚን ዐዛቢን ገሊዝ እጅግ በጣም ጠንካራ ከሆነ ቅጣትም አዳንኳቸዋል። ወቲልከ ዓድ ይህቺ የዓድ ነገድ ነች አለ የሁድ ህዝቦች ጀሐዱ ቢአያቲ ረቢሂም ወዐሰው ሩሱለሁ የጠፉበትን ምክንያት ተናገረ። ጀሐዱ ካዱ አስተባበሉ አለ ቢአያቲ ረቢሂም የጌታቸውን አናቅጽ ተአምራት ወዐሰው ሩሱለሁ ነቢያቶችንም አስተባበሉ አለ። ለምን ወዐሰው ረሱለሁ ለምን አላለም? ነቢያቸውን አስተባበሉ ለምን አላለም? ምንም ነቢዩን አስተባበሉ ነቢያቶችን አስተባበሉ ነው ያለው አላህ። ለምን ማን ይሄን የሚመልስልኝ? የሁድ ህዝቦች ማንን ነው ያስተባበሉት? ሁድን ብቻ ነው ያስተባበሉት።
ግን አላህ ምን ብሎ ገለጻቸው? ነቢያቶችን ሁሉ አስተባበሉ እያለ ነው። እንዴት ሙሳን አግኝተውታል? አላገኙትም። ኑሕን አግኝተውት አላገኙም። አንድ ነቢይ ነው ያገኙት። ማንን? ሁድን ነው ያገኙት። አንድ ነቢይ አስተባብለው ሳለ ለምንድን ነው አላህ ነቢያቶችን ሁሉ አስተባበሉ ብሎ የገለጻቸው? ወዐሰው ሩሱለሁ መልእክተኞቹንም ሁሉ አስተባበሉ አለ። ለምን? የሚመልስ የለም። ማነው የሚመልስ? ወዐሰው ሩሱለሁ በቃ ልመልስላቸው። ምክንያቱም አንድን ነቢይ ማስተባበል ሁሉንም ነቢይ እንደማስተባበል ነውና። ለምን ከተባለ የዚያ የአንዱ ነቢይ አስተምህሮ የሁሉም ነቢያት አስተምህሮም አንድ ነውና። አንድ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አልቀበልም ግን ሁሉንም ነቢይ ተቀብያለሁኝ አላህንም በብቸኝነት እገዛለሁ ቢል ይሄ ሰውዬ ሁሉንም ነቢያት አስተባብሏል፣ አላህንም ክዷል። ለምን? የነቢ ሰለላሁ ዐለይሂ ወሰለም አስተምህሮ የቀደሙት ነቢያቶች አስተምህሮ ጋር አንድ ነውና። እሺ እኔ ሙሳን ብቻ ነው የማልቀበል፣ ዒሳን አልቀበልም አለ አንድ ሰው። የዒሳን ነቢይነት አልቀበልም በቃ ነው። ልክ እንደ አይሁዶች ማለት ነው። ግን የቀደሙትን ነቢያት ሁሉ ይቀበላሉ። ታውቃላችሁ? እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ ሁሉንም እንቀበላለን ይላሉ። ግን ዒሳን አንቀበልም አሉ። አማኝ ያደርጋቸዋል? በፍጹም አማኝ አይባሉ። እነዚህ ከሃዲ ነው የሚባሉት። ለምን ከተባለ አንድን ነቢይ ያስተባበለ ሁሉ ነቢይ እንዳስተባበለ ነውና፣ የዚያ የአንድ ነቢይ አስተምሮ የሁሉም እነዚያ ነቢያቶች አስተምሮ ነውና። ስለዚህ አላህ ምን አለ? ወቲልከ ዓድ፣ እነዚህ የዓድ ነገሮች ናቸው። ጀሐዱ ቢአያቲ ረቢሂም፣ ጌታቸውን አናቅጾችንም በሁድ በኩል የተወረደላቸውን አስተባበሉ። ወዐሰው ሩሱለሁ መልእክተኛውንም አመፁ። ወተበዑ አምረ ኩሊ ጀባር